ከእግዚአብሔር ተልኮ ከሚፈላ ውሃ ውስጥ ያወጣበት ዕለት ነው። ይህንን በዓል ቤተክርስቲያን ስታስብ መጽሐፍ ቅዱስን መሰረት አድርጋ ነው። የሚገርማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ መጽሐፍ ቅዱስ የምታካሂደው አንዳችም ስርዓት የላትም። ቅዳሴው፣ ማህሌቱ፣ ቁርባኑ፣ ክብረ በዓላቱ እያንዳንዷ ነገር ሁሉ ብሉይና አዲስን መሰረት ያደረገ። ዛሬ የቅዱስ ገብርኤልን በዓል ስናከብር ቅዱስ ጳውሎስ ከተናገረው ጽንሰ ሐሳብ ተነስተን ቅዱስ ጳውሎስ ምን ብሏል? እንግዲህ ምን እንላለን ብሎ ነው የሚጀምረው መልእክቱ። ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንና ዮፍታሔ፣ ስለ ዳዊትና ሳሙኤል፣ ስለ ነቢያትና ስለ ሌሎችም እንዳልተርክላችሁ ጊዜ ያጥርብኛል። እነርሱ በእምነት ነገሥታትን ድል አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ። አያችሁ፣ አማኞች እግዚአብሔርን ክንድ ያደረጉ፣ በእግዚአብሔር የተደገፉ፣ ሰማይ ዙፋኑ ነው ምድር የእግሩ መረገጫ ነች እያሉ የሰበኩ እነሱ የአንበሶችን አፍ ዘጉ። እነ ዳንኤል የእሳትን ኃይል አጠፉ። አናንያ፣ አዛርያ፣ ሚሳኤል ከሰይፍ አመለጡ። እነ ኢሳይያስ። ስለ እነዚህ ሁሉ እንዳልተርክላችሁ ደግሞ ስለ ጌዲዮን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን ጊዜ ያጥርብኛል። ግን በእምነት ይህንን አድርገዋል። የእሳት ኃይል አጥፍተዋል። ነገሥታቱን ድል ነስተዋል። ዛሬ ቅዱስ ገብርኤል አናንያ፣ ቂርቆስና ኢየሉጣን አወጣ ስንላቸው ከእሳት ነገሥታት ድል የተነሱበት ነው። ዲዮቅልጥያኖስ የተባለ ንጉሥ በ3ኛው ሴንቸሪ ላይ ነው። በ303 ዓመተ ምህረት ዲዮቅልጥያኖስ የተባለ ክፉ ንጉሥ ተነስቶ ነበር። አብያተ ክርስቲያናት ይጥፉ፣ አብያተ ጣዖታት ይስፋፉ ብሎ አዋጅ ያወጀ በሮም። የሚገርማችሁ ክርስቲያኖች የተቋቋሙ እዛው በሰይፍ እየተሰየፉ ከክርስቶስ ፍቅር የሚለየን ማን ነው እያሉ ራሳቸውን ለሰይፍ አሳልፈው ሰጡ። ሰይፉን የፈሩ ግን ተሰደዱ ይላል ታሪክ። ከነዚህ መካከል ኢየሉጣ አንዷ ነበረች ከስደተኞቹ። የ3 ዓመት ብላቴና ሕፃኑ ቂርቆስን ይዛ ወደ ኢኮንያን ወደምትባል ምድር ተሰደደች ይላል። ኢኮንያን ማለት የዛሬዋ ተርኪ ነች፣ ቱርክ። የአባቶቻችን በረከት ይደርብን። እንግዲህ አባቶች አክብረውን ሲመጡ በረከታቸው እንዲያደርብን ምኞታችን ነው። እግዚአብሔር እድሜና ጸጋ ለአባታችን ይስጠልን። ታዲያ ኢየሉጣ ከልጇ ከቂርቆስ ጋር ወደ ኢኮንያን ምድር ተሰደደች ይላል፣ ወደ ቱርክ። የሚገርማችሁ ቱርክም እንደደረሰች እግዚአብሔርን የማይፈራ ሰውን የማያፍር ከዲዮቅልጥያኖስ ያልተናነሰ ክፉ መኮንን እዛም ገጠማት ይላል። ጨካኝ አረመኔ፣ ክርስቲያኖችን እንዳላያችሁ የሚል ባደሩበት የማያውል በዋሉበት የማያሳድር ክፉ መኮንን ገጠማት። አንዳንዴ እንዲህ ነው ክርስትና ወገኖች፣ አልጋ ባልጋ አይደለም። መከራ አለው፣ ፈተና አለው፣ መናቅ አለ፣ መገፋት አለ፣ መወርወር አለ። ክርስትና በተሰነጠቀ ዓለት ውስጥ የማለፍ ያህል ጠባብ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ያለው ጌታ። መስቀሌን አላለም፣ መስቀሉን። እያንዳንዳችን የራሳችን መስቀል ነው ያለን። ኢየሱስ የተሸከመው የራሱን መስቀል ነው። የራሱን መከራ፣ የራሱን ጽዋን የጠጣው። እኔን መከተል የሚወድ ቢኖር ግን መስቀሉን ተሸክሞ ይከተለኝ። ያንተ የራስህ፣ ያንቺ ቤተክርስቲያን የራሷ መስቀል አለ። ይህንን መከራ ግን የሚቋቋሙ ሰዎች ክብር አላቸው። ነገሥታትን ድል ይነሳሉ፣ የእሳትን ኃይል ያጠፋሉ፣ ከእሳት ሰይፍ ያመልጣሉ። ኢየሉጣ ወደዛች ምድር እንደገባች
እኛ የምናመልከውን አማልክት አምልኪ፣ አለዛ በምድራችን ላይ ሪፊውጂ ሆነሽ መቀመጥ አትችይም ማለት። ዓይን እያላቸው የማያዩ በአፍንጫቸው የሕይወት እስትንፋስ የሌለ በአንደበታቸው የማይናገሩ ግዑዛን ጣዖታት አቁሞ ያሰግድ ነበረ። ለዚህ ካልሰገድሽ ምድራችን ላይ መጠጊያ ማግኘታችንም ውጪ ከነ ልጅሽ ተባለች። በዚህ ሰዓት ጨነቃት። ወዴት ነው የምሄደው? ልጄን ሰይፍ ሊበላብኝ ነው፣ ልሞት ነው፣ ምን ላድርጋለች? ሕፃኑ ቂርቆስ እንዲህ አለ፣ እናቴ ሆይ አትፍሪ፣ እግዚአብሔር ከኛ ጋር ነው። የንጉሱን ቁጣ አይተሽ እንዳትደነግጪ፣ ከእምነትሽ እንዳትናወጪ። ሀገራችንን ሳይቀር ለቀን ወጥተናል። ስለዚህ በእምነት ቁሚ አላት። ከየት አመጣው ይሄን ቋንቋ? ይሄ ብላቴና ማን ነገረው? ይሄን ሕፃን ልጅ መንፈስ ቅዱስ። እናቱ በልጅነቱ ቃሉን እየመገበች አሳድገው ነበር። ቃሉ በውስጡ አድጓል። መንፈስ ቅዱስ ስራውን መስራት ጀመረ። አደራችሁን ቤተ ክርስቲያን ስትመጡ ብቻችሁን አትምጡ። ቀስቅሷቸው ልጆቻችሁን። ጌሙን አስጥሏቸው። ቴሌቪዥኑን ዝጉት። አንጠልጥላችሁ ቤተ ክርስቲያን አምጧቸው። ዕጣኑ ይሽተታቸው። ጠበሉን ይጠጡት፣ ይቁረቡ። የቅዳሴውን ድምፅ ይስሙ። ተሰጦ ባይመልሱም ዝም ብሎ ነፍሳቸው ትቃት፣ መጥተው ይቁሙ። ወገኖቼ እነዚህ ሕፃናት ናቸው ነገ ቤተ ክርስቲያንን የሚረከቡት። ፕሪስባይቴሪያን ቸርች የሚረከባት አታ ነው ዛሬ መስጊድ እየሆነባት ያለችው። የባፕቲስት ቸርች ለእኛ እየሸጡልን ያሉት ተከታይ ትውልድ ስላጡ ነው። ፕሮቴስታንት አውሮፓ ላይ ኮላፕስ አድርጋለች። ቸርቾቻቸው ሁሉ ፐብ እየሆኑ ነው። አኮሞዴሽን እያደረጉት ነው። ለቡቲክ እየሸጡት ነው። ተከታይ ትውልድ እያጡ ነው። እኛም እንጠንቀቅ። ልጆቻችንን በተለይ እዚህ ሀገር የተወለዱ ልጆች በቋንቋቸው ይማሩ፣ ወንጌል ያስቀድሱ፣ ፊደል ይቁጠሩ። እነሱ ናቸው የነገ ተስፋ ለቤተ ክርስቲያን። ቂርቆስ እናቱ ሰርታበት ነበር ጭንቅላቱ ላይ ወንጌል ክርስትናን ዘርታበት ነበር። በክፉ ሰዓት ያዘር መንፈስ ቅዱስ እንዲጎመራ አደረገ፣ ፍሬ እንዲያወጣ አደረገ። አትፍሪ እናቴ አላት። መምህር ሆናት፣ አባት ሆናት። እግዚአብሔር ከኛ ጋር ነው፣ አትጨነቂ አላት። በኋላ ስትፈራ ስትቸር መኮንኑ አየ። እንግዲህ ላቆምኳቸው አማልክት የማትሰግጂ መስዋዕት የማትሰዊ ከሆነ የፈላ ውሃ በጋን ውስጥ አስቀምጫለሁ፣ መርዝ ይጨመርበታል። ያ ሲንተከተክ ወታደሮቼ አንቺንም ሕፃንሽንም ወስደው ይቀቅሏችኋል። ስለዚህ ውሳኔሽን አሳውቂኛል። አሁን ደግሞ የእናት አንጀት ነው፣ አልቻለችም። አይኔ እያየ ልጄማ እንዴት የፈላ ውሃ ውስጥ ይገባል? ምን ላድርግ ብላ ስትጨነቅ እናቱን ተዋትና ፊቱን ወደ ምስራቅ አዞረ ቂርቆስ። ጌታዬ ሆይ ለእናቴ ብርታትን ስጣት። እኔ አንተን አምኜ እሳት ውስጥ አይደለም ፍል ውሃ ውስጥ ብገባ ደስ ይለኛል። እናቴ ግን ፈርታለች። የሚያበረታውን መንፈስ ላክላት። ጌታ ሆይ አዝመራውን አቃጥሉ፣ ፍሬውን ግን አምጡ ትላለህ። እኔን ለገነት እናቴን ለሲኦል አሳልፈህ አትስጥ። ግንዱን አቃጥሉ፣ ቅጠሉን ግን አምጡ ትላለህ። እኔን ለመንግስትህ እናቴን ግን ለዲያብሎስ አሳልፈህ አትስጥ። ለእናቴ ብርታት ስጣት ሲል መንፈስ ቅዱስ የዛኔ ወደ ኢየሉጣ መጣ ይላል። ልጄና ገድላችንን እንፈጽም፣ በምድር አባት ሆነኸኛል፣ ከእንግዲህ አልፈራም፣ ና ወደ ውሃው ንግባ አለችው። ቂርቆስ እናቴ ሆይ አትፍሪ፣ አናንያ አዛርያ ሚሳኤልን ያዳነ መልአክ የረዳቸው ጌታ እኛንም ያድነናል ብለው ተያይዘው ወደ ፈላ ውሃ ሄዱ። ወታደሮቹ አንጠልጥለው ወረወሯቸው። የዛኔ የራማው ልዑል ቅዱስ ገብርኤል ደመና እየገለጠ ሰማይ እየተረተረ መጥቶ መሃላቸው ቆመ። ውሃውን ቀዘቀዘ ይላል። ክብር ለእግዚአብሔር ይሁን። ውሃውን ጸጥ አደረገው። እውነትም አምላክስ ማለት የኢየሉጣ አምላክ ነው፣ የቂርቆስ አምላክ ነው እውነተኛ አምላክ ብሎ
መኮንኑም በዛም ያሉ ሰዎች በእግዚአብሔር ማምለክ ጀመሩ። እግዚአብሔር ክብር ይግባው። ብርሃናችሁ በሰው ፊት ይብራ ይላል ቃሉ። እምነታችን፣ ጥንካሬያችን ሌሎች እንዲድኑ የጽድቅ መንገድ ይከፍትላቸዋል። ለዚህ ነው መጽሐፍ ቅዱስ በእምነት እነዚህ የእሳትን ኃይል አጠፉ። ቂርቆስ ኢየሉጣ ልክ እንደ አናንያ አዛርያ ሚሳኤል እምነታቸው መልአኩን ከራማ ሳበው፣ የእግዚአብሔር ክንድ እንዲዘረጋ አደረገ፣ ኃይሉን በመካከላቸው ገለጠ። ያ ክንድ ዛሬ አለ ወይስ የለም ነው ጥያቄው። ወገኖቼ ሰዎችን ከጭንቀት የሚያወጣው የእግዚአብሔር ክንድ፣ በመከራ ሰዓት የሚመጣው መልአክ ዛሬም አለ። እሳት ወርዶበታል አይደል? ቤተ ክርስቲያኑ ነዷል አይደል? ያ ቤተ መቅደስ ያስቀደሳችሁበት፣ ማህሌት የቆማችሁበት፣ የቆረባችሁበት፣ የቃል ኪዳኑ ታቦት ያለበት ግን እግዚአብሔር ለምን ዝም አለ? ሳይኖር ቀርቶ ሳያይ ቀርቶ እንኳን የእሱን ቤት ያንተን ቤት የሚጠብቀው ጌታ ነው። እንኳን የራሱን ቤተ መቅደስ እኛን በሰላም ተኝተን እንድናነጋ የደረገን የቤተ መቅደሱ ጌታ እግዚአብሔር ነው። ግን ዓላማ አለው። ይሄ ቤተ መቅደስ ሲነድ እግዚአብሔር ዝም ያለበት ትልቅ ዓላማ አለው። እግዚአብሔር የተሻለ ነገር ሊሰራ ነው ወገኖች። እግዚአብሔር የተሻለ ነገር ለትውልድ ሊያስቀምጥ ነው። ይሄንን በእምነት ተቀበሉ።